ሸሪዓውን መርሆች መሰረት በማድረግ የተሟላ ከወለድ ነፃ የባንክ አገልግሎት በሚሰጠው በአቢሲኒያ አሚን በኩል ያዘጋጀው አምስተኛው ዙር አሚን ስኩል አዋርድ ልዩ ዝግጅት ላይ ከማዕከላችሁ ተገኝተን የደስታችሁ ተካፋይ በመሆናችን ምንጊዜም ከጎናችሁ መቆማችንን በተግባር ለማረጋገጥ በመቻላችን ታላቅ ክብርና ኩራት ይሰማናል። ክቡራትና ክቡራን፣ ትምህርት እውቀት የሚገበይበት መድረክ ብቻ ሳይሆን ትውልድ የሚቀረጽበትና የሀገር ተስፋ የሚሰነቅበት ታላቅ መሰረት መሆኑን ባንካችን በጽኑ ያምናል። ተማሪዎቻችን ለነገ ህይወት ስኬታቸው ለውድ ሀገራቸው እድገትና ለማህበረሰባቸው ሁለንተናዊ ልህቀት ትርጉም ያለው እሴት መጨመር እንዲችሉ በትምህርት ዘመኑ ሲተጉ መቆየታቸውን ዋጋ በመስጠት ውጤታማ ለሆኑ ተማሪዎች ባንካችን የገንዘብ ሽልማት ያበረክታል። የዚህ መርሃ ግብር ዋና ዓላማ ተማሪዎቻችን ላስመዘገቡት ውጤት የሞራል ድጋፍ ሰጥቶ ከማለፍ ባሻገር ለሀገራዊ የትምህርት እድገት ለትውልድ የእውቀት መሰረት ብርታት ለመሆንና በእውቀቱ ብቁ የሆነ ተረካቢ ዜጋን ከማፍራት አንጻር የማይጠፋ አሻራ ማስቀመጥ ነው። በመሆኑም ባንካችን በዚህ በጎ ምግባር ቀዳሚ በመሆን በትምህርታቸው የላቀ ውጤት ያስመዘገቡ ተማሪዎችን የመሸለምና የማበረታታት ስራውን ለተከታታይ ዓመታት በተሳካ ሁኔታ አስቀጥሎ ዘንድሮ አምስተኛውን ዙር ላይ መድረስ ችሏል። በዓመቱ ውጤታማ መምህራንና ተማሪዎችን ለማበረታታትና ሌሎችን የበለጠ ለማትጋት ታስቦ የሚዘጋጀው አሚን ስኩል አዋርድ ከከተማችን አዲስ አበባ ባሻገር በተመረጡ የክልል ከተሞች ትምህርት ቤቶችን ላይ የሚከናወን ሲሆን በዚሁ መሰረት በረዛን አካዳሚ በሁለቱም ቅርንጫፎች ከአንደኛ ክፍል ጀምሮ እስከ 8ኛ ክፍል ድረስ አንደኛ ደረጃ በመውጣት ላጠናቀቁ ተማሪዎች ለእያንዳንዳቸው ብር 5000 ማበረታቻ ሽልማት የምናበረክት ሲሆን በተጨማሪም ከጠቅላላው ሴክሽን በአንደኛነት ለሚያጠናቀቁ ተማሪዎች ደግሞ ልዩ የዋንጫና የ10,000 ብር ሽልማት የምናበረክት ይሆናል። በዓመቱ የላቀ ደረጃ አግኝተው ከሚሸለሙ ተማሪዎች ጎን ለጎን የዚህ ውጤት ዋና መሐንዲስና ባለቤት የሆኑ ትጉሃን መምህራን የገንዘብ ሽልማት የሚበረከትላቸው ሲሆን ባንኩና ትምህርት ቤቱ ባስቀመጡት መስፈርት መሰረት የላቀ ብቃት አሳይተው ለተመረጡ 4 መምህራን በልዩ ሁኔታ ለእያንዳንዳቸው የብር 8,000 ማበረታቻ የሚበረከትላቸው ይሆናል። ውድ ተማሪዎችና መምህራን፣ ባንካችን በአቢሲኒያ ስኩል አዋርድ ዓመታዊ መርሃ ግብሩ ላይ ይህንን ላቅ ያለ ስጦታ ሲያበረክት የትምህርትን ልህቀት በሀገራችን ከፍ ከማድረግ በተጨማሪ ተማሪዎቻችን ዛሬ ካላችሁበት ብቃት ለመጪው ዓመት በበለጠ ተነሳሽነት እንድትተጉ ለማበረታታትና የዚህ ዓመት የሽልማት ተቋዳሽ ያልሆናችሁ ተማሪዎችን ለመጪው ዓመት ልዩ ተሸላሚ ለመሆን በርትታችሁ እንድትተጉ ለማስቻል ነው። በመጨረሻም ለመላው ተማሪዎቻችን በሙሉ መልካም የእረፍት ጊዜ እንዲሆንላችሁ እየተመኘው ለተሸላሚ ተማሪዎችና መምህራን በባንካችን አመራሮች፣ ሰራተኞችና ደንበኞች ስም በድጋሚ እንኳን ደስ ያላችሁ ለማለት እወዳለሁ። አመሰግናለሁ። መርሐባ እሺ፣ አንድ ጊዜ አቶ መጋዚ ማምን እናመሰግናለን። በመልእክታቸው ይፋ እንዳደረጉት እንግዲህ በየክፍሉ ላሉ ተማሪዎች አንደኛ ደረጃ ለወጡ ተማሪዎች የብር 5,000 ሽልማት ይሰጣል። ለመምህራን ደግሞ 4 መምህራን ተመርጠዋል። ለነዚህ 4 መምህራን ብር 8,000 የሚበረከት ነው የሚሆነው። ቀጥታ ወደ ውጤቶቹ እናልፋለን። እሺ፣ በነገራችን ላይ አቢሲኒያ አሚን ቀላል የሚባል ሽልማት አይደለም። 34 አንደኛ ደረጃ የወጡ ተማሪዎችን ከአንደኛ እስከ 8ኛ ክፍል ባለው ግሬድ 34 አንደኛ ደረጃ የወጡ ተማሪዎችንና 4 ሰራተኞችን ነው የሚሸልምልን። በዚህ መሰረት ወደ ሽልማቱ እንሄዳለን። አሁንም ባካችሁ ሞቅ ያለ ጭብጨባ ያስፈልጋችኋል። መርሐባ፣ አመሰግናለሁ። እንግዲህ ቀጥታ መድረኩ ላይ የምጠራው የተከበሩ አቶ ሳሌህን ይሆናል። አቶ ሳሌህ የምዕራብ ዲስትሪክት የአይኤፍቢ ቢዝነስ ስራ አስኪያጅ ናቸው። እሳቸው እዚህ መጥተው ሽልማቱን የሚያበረክቱልን ነው የሚሆነው። በክብር ተቀበሉልኝ አቶ ሳሌህን። እሺ፣ ከአንደኛ ክፍሎች ነው የምንጀምረው። አንደኛ ክፍል 99.6 በማምጣት ከአንደኛ ኤ ሚርሃን ቶፊቅ ሰይድ 5,000 ብር። ሚርሃን ሞራል ግን ስጧቸው።
ቀራኔው ግቢ ማለት ነው። መርሐባ መርሐባ እንቀጥላለን። እሺ ሚርሃን እናመሰግናለን። ከ98.26 በማምጣት ከአንደኛ ቢ አሊዛ ዑስማን ሙሐመድ አሊዛ ዑስማን ሙሐመድ ሞራል ያንሳል። ሞራል ስጧቸው ፕሊዝ። 99.73 በማምጣት ከአንደኛ ሲ ክፍል ማሪያ ዘሚል መቃሙ ማሪያ ዘሚል መቃሙ እንደዚሁ 98.79 በማምጣት ከአንደኛ ዲ ክፍል ሐፍሳ ጀማሉዲን ዲኖ። አራቱም ሴቶች ናቸው። እህቶች እስቲ በደንብ አክብሯቸው። አራቱም ሴቶች ናቸው። ከአንደኛ ክፍል አንደኛ የወጡት የሚገርም ነው። 5,000 ብር እየተሸለሙ ነው። በነገራችን ላይ እዚሁ ሲወጡ አቢሲኒያ አሚን ቤተል ቅርንጫፍ በተለይ ሙፍቲ ብራንች የሚባል አለ። ቤተል ላይ ልትገለገሉበት ትችላላችሁ። ሂሳብ ይከፈትላቸዋል። እንግዲህ እሱን እያፋፉ እያዳበሩ ይሄዳሉ። ወደ ሁለተኛ ክፍል እናልፋለን። 98.9 በማምጣት ከሁለተኛ ኤ አንደኛ የወጣው ባሲል መሐመድ አወል ባሲል ከሁለተኛ ቢ ክፍል 99.37 በማምጣት አንደኛ የወጣችው ኢስማ ዩሱፍ መሐመድ ኢስማ 98.93 በማምጣት ከሁለተኛ ሲ ክፍል አሚና አማን መሐመድ አሚና 5,000 ብር የተሸለሙ ነው። ሞራል ስጧቸው ፕሊዝ። የዛሬ እናንተ ሞራል ነው ለቀጣዩ ዓመት ትጋት ስም ይጨምርላቸው። አሚና አማን ከሁለተኛ ዲ ክፍል 98.37 በማምጣት አንደኛ የወጣችው ፊርደውስ እስማኤል ወደ ሶስተኛ ክፍል እናልፋለን። የግሩፕ ፎቶ ከተነሱ ምናልባት ቦታው መርሐባ። በድጋሚ ለማስታወስ ከተሸለሙ በኋላ ወላጆች ፕሊስ፣ ያው እናውቃለን ቤት ዝግጅት ሊኖር ይችላል፣ ይደርሳል የቤቱ እዚህ ሂሳብ ክፈቱላቸው። ይሄ ለነሱ ትልቅ ታሪክ ስለሆነ ማለት ነው። ስትወጡ እዚህ ድንኳኑ ላይ ይጠብቋቸዋል። ወደ ሶስተኛ ክፍል እናልፋለን። 98.71 በማምጣት ከሶስተኛ ኤ ክፍል አንደኛ የወጣው ዑመር አሚር ከድር 98.3 በማምጣት ደግሞ ከሶስተኛ ቢ ክፍል ፈርሃን ዚያዱ አህመዲን ፈርሃን ማሻአላህ። እንደዚሁ ከሶስተኛ ኤ ክፍል 98.35 በማምጣት ሊና ሳሊም መሐመድ ሊና ሳሊም። ወደ አራተኛ ክፍል እናልፋለን። አራተኛ ክፍል ግን የምንሻገረው ከአንድ እስከ ሶስተኛ ክፍል አንደኛ ለወጡት ልጆች አንድ ጊዜ እስቲ ሞራል ስጧቸው። የብር 5,000 ተሸላሚዎች ናቸው። ማሻአላህ በሉላቸው። አራተኛ ክፍል ደርሰናል። 97.34 በማምጣት ከአራተኛ ኤ ክፍል አንደኛ የወጣው መርዋን ዘሚል መቃሙ መርዋን ማሻአላህ። መርዋን የማሪያ ወንድም ነው አኪድ ማሻአላህ ከቤተሰብ ነው ማሻአላህ። መርዋን ዘሚል አራተኛ ቢ ክፍል ላይ 98.46 በማምጣት ሪታጅ ሰዒድ እንደዚሁ ከአራተኛ ሲ ክፍል 96.71 በማምጣት ዑመር ዋቢ ሳዲቅ ዑመር ወይም ዑመይር ዋቢ ሳዲቅ። ሞራል ስጧቸው አንድ ጊዜ ለሶስቱም እናመሰግናለን። ወደ አምስተኛ ክፍል እናልፋለን። የአምስተኛውን ክፍል ሽልማት እንዲሰጡልኝ አቶ ሰዒድን በአክብሮት ወደ መድረክ ጋብዛለሁኝ። አቶ ሰዒድ የምዕራብ ዲስትሪክት የሀብት ስብስብ ስራ አስኪያጅ ናቸው። አቶ ሳሊህን በጣም አመሰግናለሁ።
አቶ ሰይድን በክብር ተቀበሉልኝ ባካችሁ። ከአምስተኛ ኤ ክፍል 98.55 በማምጣት አንደኛ ያወጣችው ተስኒም ሁሴን አብዲ 99.9 ማሻአላህ በጣም ጥሩ ነው። እንደዚሁ አምስተኛ ሲ ክፍል 97.93 በማምጣት ሂባ መሐመድ አወል ከአምስተኛ ሲ ሞራል ስጡልን ለሂባ። እናመሰግናለን። ወደ ስድስተኛ ክፍሎች እንገባለን። ስድስተኛ ክፍል ዘንድሮ እንግዲህ ሚኒስትሪ ነበረ። በጣም በጥሩ ሁኔታ ያለፉ ተማሪዎችን ማፍራት ችሏል ረዛን አካዳሚ። ከነዚህ መካከል 97.15 በማምጣት ስድስተኛ ኤ ክፍል ላይ መሐመድ ኑር ሐሰን ሰዒድ መሐመድ ኑር ሁሴን በጣም ጥሩ። ወደ ስድስተኛ ቢ ክፍል እናልፋለን። 96.35 በማምጣት ሐውለት መሐመድ አማን ተማም። ወደ ሰባተኛ ክፍል እናልፋለን። ሁለቱም አልተገኙም ተብሏል። 95.6 በማምጣት